Yo. Kable you kable. Sada ijo asli. What? Moda aralla moda ልወጥ የተሰበረ ጀበና አለኝ ትለውጣለህ አንተስ ትለውላለህ እኔ ነኝ መሰልኩ የባላባት ልጅ የዚህ መጮቻውን ይልቀር የማንንም መጮቻውን ይልቀር በል ያሰክስ ባላባት ምን አላቀም ምን ነው የምትለው ምን አያቴ ጀግና አባቴ ጀግና ምን በል የማን አባት ነው ጀግና እንዴ አባት እኮ አንተ ታላቁ እንደምን አንተን ብቻ ወልዶ ለምን እንደሞተ ታውቃለህ ይኸውልህ በባድመ ጊዜ ዘመቱ ተብሎ ወጣት ከተት ተብሎ ከነፋስ በላይ እየፈጠነ ካለ ኦራሌ ዘሎ ወርዶ እኮ ነው ደንግጦ አልዋጋም ብሎ ፍልጥ እዚህ ጋር አገኘው ዘጋ ሁለት ልጅ ወልዶ ሞቶ ለዚህ ነው ፈሪ ነው አንተ ሰው ማቅለል ትወዳለህ እኔ በዚህ በኩል ልሸቅል ሞልዋ ኦ ማይ ጋድ ምንድነው የሚያስጫው ልዋጭ አንተ ልዋጭ እይ እናቴ እንዴ ብሊን እያስታውሽ መኩነኝ እግዚአብሔር ይመስገን ትሪስኪ እንዳይ የሆነ ረጅም ጊዜ ምን ተፈጥሮ መካሻ ሃይ ስኩል መካሻ መኩነኝ መካሻ ምፋፋ ፀጉር ሳሰው ደሃና አመጋገቡ ሽሮና ተርክክ ነው የምጠቀመው ደሃ ብዙ ጊዜ ጺሙ ሙሉ ነው ጺማም ነው ፀጉሩ ይበናል ደሃ እንደዛ ነው ምን ልቀይርላችሁ ለምን ጠራችሁ ምን ልቀይርላችሁ እኛ እኮ የሀገር ውስጥ እቃዎችን አንጠቀምም እሷ ትንሽ ድምጽ ረበሽኳችሁ በጣም ቀነሰላትሽ ቅንስ አደረግና ሉዋጭ የሀብታም ልጆች እናውቃለን አባታችሁ ብሩን ኬት እንዳመጣው ምን ያደንዛዥ ቸርቻሪ ልጆች አደንዝዞን ወጣቱን ቅጠላ ብሎት አይ ዘመን አቤት ክፉ ዘመን የቴኳንዶ ስልጠና ሊሰጥ ሄደዋሉ ትላንትና እዛ ቀበሌ ፍቃድ ሊያወጣ የብቃት ማረጋገጫ ሲሉ አራቸውን አበላቸዋል ቢሮ ውስጥ ያሉት ሰዎች ከዚህ በላይ ብቃት አለ አንቺ ብራዘር ምን እሺ ነው ፊትሽን ጥለሽዋልስ አረ ብራዘር ቶኝማችሁ ጋር ተጣላሁኝ እኮ ምን እሺ በምን ምክንያት ፎቶ ላክልኝ አለች ከዛ ፕሮፋይሉ ላይ ያለልሽ አልኳት ፕሮፋይሉ ላይ ያለው መኪና ነው አለች ከፋችሁ መስለኛ አቋታ አባሉካ መቼ ዘጣ ያባሉካ ሀብታሚ ሶሬሳ ባሶሪ ሶሬሳ ባሉካ ጋሽዬ ሀብታሚ ሂጆለ ሰላሌ ነመኑ ከኔ ሚካኤል ከኔ አበባዮ ለምለም ባደንጅሮች ለምለም ኢትዮጵያችሁ አዲስ አመት ወዳሃለሁ ማነው አበባዮሽ ባልንጀሮቼ ቆሙ ባታራ እንጫ ሳብር አናግረኝ ነገርላችሁ እንደናንተ እና ብናንስ ወንድ እንቁጣጣሽ ሲላይ ተናናቀ እንቁጣጣሽ ሲላናቁልኝ ታዲያ የሴቶች ነው አበባዮሽ ሴቶች አስፋልት ለአስፋልት ሱሪ ለብሰው ሲንቀሻቀሹ የወንድ ልብስ ነው ብለሃል አይመለከተኝ በቃ እኛም አይመለከተኝ ሽራቴ ናይ በኋላ ባይ አንተ አበባውን እንኳን አዳ ባይሆን አበባውን ልክፋ ታቀበለን የአበባውን እከፍላለሁ የእንቁጣጣሽን ግን እኔ አበባ ይቻላችሁበትን አልከፍልም ሽራቴ ናይ አንቺ አቁማ እስኪ ምንድን ያረክል ያለው ይሄው የአበባውን ከፈለ ለሁለት አበባ 50 ብር የሚሰጠን እና ታዲያ ካዳጣበት የበላበትን ለማግበስበስ ንፍጣም ምን ማለት ነው አይቻልም ሁለት አበባ ነው ስነ ስርዓት 2 ብር 4 ብር ከጭፈራው ጋር 8 ብር አንለ ተለበል አንዳጋጆ ጣልኝ ሾዬ ያለኝም
ምንድነው? ወራ ውስጥ እንግባ እንዴ? ወራ ውስጥ እንግባ አሸለኝ እና ቴሌብር ላይ መላክ ትችላል እንዴ? እኮ ቴሌብር ላይ ላካው 09 5698 ታላባላ ሽራሽ ናይ አንቺ ናይ ምን ባልታለ ነው ታባካ ወይ ኧረ እባካችሁ ሚስት ጎረቤት ሄዳለች ሚስታም እና እንደዛ አትልም እንደ ሽራሽ ናይ አንቺ ልጅ ናይ ቆንደል ባይ አያ ደስ ይላል ኧረ እንደምን ነህ አቦ አማን ነው እንዴት ነህ አማን ነው ናሲ እስቲ ያለህ ነው ወጣ ኧረ እባክህ ምንም ነገር የለኝም ልቀቀኝ እንዴ አሁን ሰልበሰም ኧረ ያለህ ነው ወጣ ሌላ ነገር እንዲያንነጋገር በእኛ መንደር በልህ እስቲ ፈዲማ ኧረ በእናትህ ምንም በቃ ምንም የለኝም በቃ አሁን ኪሴ ባዶ ነው ዱአ አደርግልሃለሁ ለአንተ ፈዲማ በል ፈዲማ ና ወይ ተካፍለኝ እንብላት እንደዚህ ይሻላል በቃ ና ያው ና በእናትህ ያቺ ካታምሩ ሄቷ እንዴት አባቷን ያቺ እኮ ጀለሴ ነች እኮ አራቀልት ለምን የሆነ ትሪክ ፈጥሬ አላጃለሰም ዛሬ እስቲ ና ሁለቱ አለዋለደ ና ደስ ይለኝ ና በሚሰላም ነው ሰላም ነው አይደል ነው ይባላል ከ1 እስከ 5 በቃሉ ቁጥር ይዟልና እሱን ካወቅሽ ከንፈርሽን ይስምሻል እስኪ ገምጪ 3 አይደለም 3 የምር 2 ነበር ያሱ ለትንሽ ቤት እንዴት እንደምትብይ በዚህ ግለታችን ደግሞ ወሩ በገባበት በለው እንዴ እንፈጽም አሁን እንፈጽም ምን ሆነሽ አራ ግን ከባለ ውጭ አልፈጽምም እና ታዲያ እንጋባለን እንዴ ታዲያ ምን ችግር አለው እንጋባለን ድብና አድርገን ስንት እርሻ መሬት አለ እንደው ስንት ከብት አለ ይኸውልሽ እኔ ከቤተሰቦቼ የወረስኩት ማለት ነው በርካታ ሚሊዮን ብር አለ ስለዚህ የብር ጉዳይ አታስበው ችግር የለም ስንት ከብት አለ ይኸውልሽ ከብት የለኝም ግን ብር አለ ገባሻ ብዙ ብር ስላለ የፈለግነውን እንገዛለን ስንፈልግ መሬት ስንፈልግ የፈለግነውን ስንት እርሻ አለ ይኸውልሽ መሬት የለኝም ብር አለ እያልኩሽ ለምን ወደ ጉዳይ ጨና እንሄድም እሺ ስንት ጥማድ በሬ አለ በሬው ነው የፈለግሽው ቆይ ብር አለ እያልኩሽ እኮ ነው ገንዘብ አለ የፈለግነው ነገር እናደርጋለን እያልኩሽ እኮ ነው ስንት ከብት አለ ማነው ከራስሽን በከብት ይቀየረብሽ ብር አለ እያልኩሽ እኮ ነው ገንዘብ ስላለ ችግር የለውም አሁን እንሂድ ወደ ጉዳያችን እንደው ስንት እርሻ አለ ወንድም ጥላ እንዳይበሰብስሽ አባቴ እንዳይበሰብስ ምናምን ትላለህ እንዴ? ሰማ መርከብ ያክል ጫማ ይዘህ መተህ አባ ስራ ነው ቀልድ ነው ያዝከው? ስራዬንማ ምን ትነግረኛለህ? ጥርሴ ያልነቀል ብሎኝ እንጂ ጥርሴን የነቀልኩበት ሙያዬ ነው። በቃ አባቴ ያፈጣና አድርጊ ሲቾክላለሁ። ይሰራል፣ ፏ ተደርጎ ነው የሚሰራው። ፈድሜ ነው መሰራልሽ ብራዘር። ወደ ፋብሪካ ነው የምመልሰው። ምንድነው ገመዱ ደግሞ? አንደኛም በቁልፍ ብትቆልፈው አይሻልም? በጋን ነገር ውድ ናት፣ ለዛ እኮ ናት። ዝም በል ውድ ነው ይላል እንዴ? እየጨሰ እኮ ነው። እግር እስኪጨስ ነው እንደ ጫማ የምታረገው? አባ ስራ ምናምን በትበት ትበል። ምን አባ ስራ ነው? ቦጅ ቦጆ እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው? ስማ ምን አይነት ድምፅ ነው የሚያወጣው? እስጢፎ ራሱ እንደዚህ አይነት ድምፅ የለውም እኮ ብራዘር። ኧረ አባ አረጋጊው። ኧረ በእናትህ ወረዛር በእናትህ እየጨሰ እኮ ነው። የእረፍት ይፈልጋል እኮ። ስማ ይቀስቀስልህ እስኪ ትንሽ። አቤት 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 ነዶ ነበር እኮ። ስማ ሞተር ክፍል አረኮ እኮ። ምንድነው ቆይ ጫማ ካልገማ አትገዛም እንደ ጫማ ካልሸተተ አትገዛም? ሶሎኖኖኖ ሶነ ጫማ ትመጣለህ እኔ ላይ ምንድነው? በእናትህ ዘንድ በ20 ብር ሽንት ቤት ልታሰለውለኝ፣ በብር ቦይ ልታስጠርገኝ። ቦይ ቦይ ቦይ! አቤት 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 አቤት! ይሄ እኮ ያሸልማል እኮ የእግር ግማት። አውሮፓ ቢሆን ያሸልማል እኮ ወንድሜ። ተነስተህ